እንዴት ይዟችኋል? ሰላም ነው? ደህና ነው። እሺ እንዴት ነው ብሬ ተቀላቀልክ አይደለም ችቦ ለቀማውን? እንዴ ታዲያ በዓሉ ከዝግጅቱ ይጀምራል። ክብረት ስንት አመት ችቦ ለቀምክ? ያው እንግዲህ አሁን ዘንድሮ 21 መሆኑ ነው አይደል? ፕራክቲካሊ 21። ምን ይሰማል ችቦ ስትለቅም ምን ታስታውሳለህ? ልጅነቴን እውነት ለመናገር የት ጫካ ነበር በልጅነትህ? እኔ ያደግኩት ሰፈሬ ወደ ንፋስ ጎተራ ይባላል። ከጀርባችን የቀበና ወንዝ አለ። ቀበና ወንዝ የዛሬን አድርገው ነው ድሮ ጫካ ነበረ። በተለይ ከሴ ታውቂያለሽ? ደማከሴ? አይ ደማከሴ ሳይሆን ከሴ የችቦ እንጨት ነው። ደማከሴ ሌላ ነው። ከሴ ምናምን አለ። እሱን እንለቅማለን ሄደን ሰፈር ልጆች ለቤት እናደርጋለን። አንዳንዶች ጎበዞች ደግሞ ይዝን ገበያ ይሽጣሉ። እንኳን ሸጬ አላውቅም። እንደሱ እያደረግን ችቦ እናበራለን። ሰፈራችን ችቦ ገዝተን አናውቅም እውነት ለመናገር እኔ በኖርኩበት እድሜ። ማትረሳው ትዝታ አለ ችቦ ስትለቅም ቀበና? ለምሳሌ ቀበና እንትን አለ ድሮ አጋም ቀጋ ምናምን የሚባል ነገር አለ። እሾክ? አይ ቢበላ እንጂ ወይ ይቅር በለኝ። እሺ እሾክ አለ ቀጋ? አዎ እሾክ አለ። ልክ ነው ግን ይበላል። አጋምና አንቺ አጋም ምናምን በልተሽ አታውቂም እንዴ? እኔ ያደኩበት ቦታ አልነበረም። በአጋጣሚ የልጅነት ጊዜ አጋም አለ ቀጋ አለ። ሁለቱ ይበሉ ነበረ። እሱን እየበላ ምናምን ደግሞ ራቅ ብለህ ስለምንሄድ ራቅ ነው ማለት ዛሬ አሁን አዲስ አበባ ሙሉ ከተማ ሆነ። ድሮ የቦሌ ኤርፖርት ጀርባ ጫካ ነበረ፣ ገጠር ነበረ። እኔ የምነግርሽ እንግዲህ በ30 አመት ልዩነት ውስጥ ነው የምነግርሽ። ገባኝ። እና እዛ ጫካ እንሄዳለን እና እንዲህ አይነት ችቦ እየሰራን እንደው ከቀበና ጫካ እንደው በህይወት ዘመን አንድ ቀን ፍሌቮ ፓርክ ውስጥ አምስተርዳም ሴንተር ላይ መጥቼ ችቦ ለቅማለሁ ብለህ ገምተህ ታውቅ ነበር? አይ አላውቅም፣ ግን እንዳጋጣሚ የምኖረው እዚህ ሰፈር ነው እና አንድ ጊዜ በበጋ ይመስለኛል በበጋ ጊዜ ላይ እንደዚህ መጥቼ ሳይ ጭራሮ ምናምን ሳይ እንደውም ምክንያት የሆነ እሱ ነው። ጭራሮ ምናምን ሳይ ይሄማ ያጋሬም ነገር አለ ብዬ አተደ ነው ነገር አሰራረክ ወጥር በደንብ እያስተባልኩ አዲስ ችቦ ለቃሚ አዲስ ችቦ ለመጀመሪያ ጊዜ ነው ችቦ ልጅነት በኋላ ሳይሻለው እሱ የሰራቸውና እኔ የሰራቸው በኋላ ሳይሻለው ችቦ አንድ አፍታ ደግሞ ወደ አንተ ችቦ አብርተህ ታውቃለህ? ታበራ ነበር? አዎ ሁሌ አበራለሁ። ገዝተህ ነው? ተልከህ ገዝተህ ነው? አዎ እንገዛለን። ልጅ ሆኜ የተወሰነ ጊዜ ሞክሬ አውቃለሁ ለመስራት። እሺ ዝም ብሎ ለራሳችን አምሰራውኝ ነው። እሺ ግን ቤት እኔና ሁለት ታናናሽ ወንድሞቼ አባቴ ሆነን ለአራት እናበራለን። ገዝታችሁ ማለት ነው? አዎ ገዝተን ነው በብዛት። ትውልድ እንግዲህ ብርሃኑ 5 ችቦ ሰርቷል። ይሄ እንግዲህ የጀማሪ አሰራር ነው፣ ግን እኔ አሁን ጥሩ ነው ባይነኝ። ጎበዝ ነው እንግዲህ ከክብረት ጋር ሲስተያይ የክብረት ሽንቅጥ ብለው እኔ ምን እንትን የፋሽን እንትን አላወዳደራቸው ላቃጥላቸው እንጂ ብዬ ሸንቃጣውኑ እና ደንቦጭ ያለው ጃንተ ማለት ችቦ ስፔስ ሊኖረው ይገባል። በደንብ መንደድ አለበት። ሲንቦጎቦግ ነው ደስ የሚለው። ለሱ አነስ አጠራጣ ልጆችም የሚሆን አይደል? አጠራጣ እንግዲህ ለዛሬው ግን ይሄ ነው ጉዞ ወደ ሀገራችን።
Wij zijn in Nederland geboren, dus hebben we het Ethiopisch niet naar de weefsel van Ethiopië gevoeld. Maar dankzij onze ouders en video en YouTube hebben we dat geleerd. መስከረም ሲጠባ ሴቶች ልጆች በማለዳ ተነስተው የአካባቢው ሁሉ ውበት የሚሆነው የአደይ አበባ መምጠት ይጀምራሉ። አበባን ይዘው ወደ ጎረቤቶቻቸው በመሄድ አበባ አያሽ ፍሬ ለምለም እያሉ የአዲሱን ዓመት መግባት ያበስራሉ። Op de eerste dag van het nieuwjaar staan de meisjes vroeg op om de mooie aardappelbloemen te plukken. Met deze bloemen gaan ze naar de buitenaf en vragen vrolijk. Vrolijk krijg je bloemen gezien als teken van het nieuwjaar. እኛም ኢትዮጵያ ውስጥ የሚበቅለውን አደይ አበባ ማግኘት ባንችልም ሆላንድ ውስጥ የአደይ አበባ ዝርያ የሆነውን አበባ ይዘን እንኳን ለ2018 ዓ.ም በሰላም አደረሳችሁ እንላለን። Hoeveel maanden zitten er in de Ethiopische kalender? Hoe heet die laatste? Wat is de naam ervan? Hoe heet die? Wat is een Ethiopische kalender? De Ethiopische kalender is anders dan de Gregoriaanse kalender in Nederland op te brengen. Het jaar bestaat uit 13 maanden. 12 maanden voor elk 30 dagen. En 1 extra maand, Pwakme, voor 5 dagen of 6 dagen in het schooljaar. Deze extra maand Pwakme komt aan het einde van het jaar vlak voor het Ethiopisch nieuwjaar. Dat op 11 of 12 september valt, volgens de westerse kalender. De naam Pwakme komt uit het Griekse en betekent letterlijk toegevoegde dame. Mensen die op Pwakme 6 jaar geboren zijn, vieren een verjaardag officieel maar eens in 4 jaar. In Ethiopië zijn er rond Pwakme en het nieuwjaar, Meskerem 1 of september 11, culturele en spirituele viering, waaronder muziek, dans en religieuze ceremonies. De Ethiopische kalender loopt ongeveer 7-8 jaar achter op de westerse kalender. Bijvoorbeeld als het in Nederland 2025 is, dan is het in Ethiopië 2018. Ja, dankjewel voor je tijd. ኢትዮጵያ ያላችሁ የአዲስ ዓመት ትውስታችሁ እንዴት ነበረ? አበባዮች ጨፍሬ ያገኘሁት ብር የጠፋብኝ ሌላ ሰው አለ? ትውስታ ሳይሆን የተወለድኩትን መስከረም ስሜ ሃይማኖት ነው። ምናልባት ለማታውቁኝ አዲስ ዓመት በኔ ትውስታ ከበዓሎቹ በጣም ነው በቃ ደስ የሚለኝ ነበረው በልጅነቴ። ምክንያቶቹም አዲስ ልብስ ይገዛል፣ ትምህርት ቤት ይከፈታል፣ እንደገና ጎረቤት የሄዱ ደግሞ አበባዮሽ ብሎ ገንዘብ ማግኘት፣ መመረቅ እና በጣም ሕፃን እያለሁ ወደ ምኖርበት አካባቢ ትንሽ ገጠራማ ከተማ ስለነበር እድሉን አግኝቼ አበቦችን እየቀጠፍኩ ሰርቼ ጉንጉን አድርሻለሁ። ከዛ በኋላ ግን በወረቀት ደግሞ ስዕል ስለማችል ወንድሞቼን እየከፈልኩ በትርፍ እያሳልኩ አድርግ ነበር እና መርጠን የምንሰጣቸው ቤቶች ነበሩ ቅድሚያ እና በአጋጣሚ አንድ በጣም ብዙ ብር የሚሰጡ ሳንቲም ሰዓት ብር የሚሰጡ አባባታ ምንላቸው የአስቴር አወቀ አያት የዘፋኝ ማለት ነው እና እሳቸው ጋር ነበር እየሮጥን የምንሄደው እና ይሁን በቃ ሁሌም በማረሰው ትዝታዬ ነው እና መልካም አዲስ ዓመት ለሁላችሁ።
አዋጆች ልጆች ሆነን ሁላችንም ጨፍረናል። እኔ ትንሽ ስንጨፍር ከምንጨፍርበት ትንሿ እኔ ነኝ እና ትንሽ ብር አግኝተው እሷ ትንሽ ናት ብለው የሆነ 2 ሳንቲም ምናምን ሰጡ። እዛ ዕለት የተደሰቱት ደስታ እስካሁን ድረስ እና በጣም አመሰግናለሁ። መልካም ዓመት ይሁንልን። ሁላችንም በያለንበት እግዚአብሔር ይጠብቀን። ሀገራችን ሰላም ያድርግልን። በኢትዮጵያ ትንሣኤ ዘመነ ሁለቱ ስትሰሙ መለከት ወደ ምስራቅ ተመልከቱ። ወደ ምስራቅ ተመልከቱ። አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር እደጃ ጥላለሁ ኮከብ ስቦጥ አዲስ
እንፈልጋለን፣ ሰላም እንፈልጋለን፣ አብሮነት እንፈልጋለን። ከምንም በላይ መከባበርን ይህን ደግሞ የአብሮነት ስሜት እንዲያድርበት እግዚአብሔር አምላክ ያግዘን። እስካሁን ስለሆነም እናመሰግናለን። በጣም ደስ ይላል። የኢትዮጵያ ማህበር ለመጀመሪያ ጊዜ አንደኛ ዓመት ህብረት ጋር በመተባበር ከአእምሮ ሚዲያ በጣም ቆንጆ ዝግጅት ነው። በቃ ሰው እንዳያችሁት በጣም ከመብዛቱ የተነሳ ውጭ ነው የቆምነው። አሁን በሚቀጥለው ዓመት ደግሞ የዚህ ጥቅሞ ሰፋ ባለ ቦታ እንገናኛለን። ሀገራችን ሰላም ያርግልን፣ እኛም የምንኖርበትን ሀገርም ሰላም ያርግልን። ሰላም ዓመት የሰላም የፍቅር የጤና የአንድነት ያርግልን። ሀገራችን ሰላም ያርግልን። ሀገራችንን ሰላም ያርግልን። በጣም ደስ የሚል ዝግጅት ነው። በጣም እናመሰግናለን። በየዓመቱ በሰላም ያገናኘን ሁላችንንም። መላው ኢትዮጵያውያን መልካም አዲስ ዓመት ዘመነ ዮሐንስ መልካም አዲስ ዓመት ለመላው የኢትዮጵያ ውስጥ ለሀገራችን ሰላም ለሁላችንም የጤና የፍቅር የአንድነት ያድርግልን ከእግዚአብሔር ጋር። ከዚህ በላይ የህዳሴ ግድብ ብቻ አይደለም፣ ድሆች ህዝቦቿ አልሞላቸው ከሰው ሁሉ ከዓለም ሁሉ እኩል ህዝባችን ተደስቶ ባለው ነገር ሁሉ ደግሞ ባለን ሀብት ተጠቅመን ሰላም ፈጥረን ፍቅር ፈጥረን እንድንኖር እግዚአብሔር ይርዳን። የሚቀጥለውን ዘመን የተስፋ የጥሩ ነገሮች የይቅርታ የፍቅር ያዘ ከምርቃት ባሻገር የውስጥ ህሊናችን ላይ እንስራ። የይቅር ባይነት ስሜት ይኑረን። የመቻቻል መንፈስ ይኑረን። ዓመት በጣም በጥሩ ሁኔታ ከመቼውም ጊዜ በላይ አይቼ በማላውቀው ሁኔታ በዚህ ቦታ ላይ ሲከበር አይቻለሁ። በጣም ነው ደስ የሚለው። የችቦ ፕሮግራሙ ሰው በጣም ኤክሳይትድ ሆኖ ጭፈራው፣ ምግቡ፣ ሁሉ ነገር አንድነት የታየበት ትልቅ በዓል ነው እና በጣም ደስ ይል ነበር። እናመሰግናለን። ደግመን ደጋግመን ለዚያ አይነት በዓል ያብቃን። የከርሞ ሰው ይበለን። እናመሰግናለን። አዲስ ዓመት የሰላም የፍቅር ያርግልን። ሀገራችንን ሰላም ያርግልን። ትግልን ያሰብነው እንደሚሳካበት ያደርግልን። ስለዚህ ዝግጅት እናመሰግናለን። ደስ ብሎናል። እናመሰግናለን። Woo!